እንግዲህ ምን ማውራት ብዙም አስፈላጊ አልነበረም። ማውራትም አልፈለኩም ነበር። ነገር ግን እንዳይደገም መወራት አለበት። እንዳይደገም ሌሎች ህዝቦች ላይ ሌሎች ዜጎች ላይ እንዳይደገም መወራት መነገር አለበት። በትግራይ ክልል ይጠቅም የሚባል አካባቢ ረሃብ ሰዎችን ህይወት እየቀጠፈ መሆኑን እየተወራ ነው። አንዳንድ ታዋቂ ሰዎችም እርዳታ ለማድረግ የተንቀሳቀሱ መሆኑን ይታወቃል። ከዛ ጋር አገናኝቶ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ታደሰ ወረደ ምስጋና እና የጥሪ አይነት መልእክት አስተላልፈው ነበር። ለኢትዮጵያ ህዝብ ይድረስ ብለው እርዳታ ላደረጉትን አመስግኖ ለተጨማሪ እርዳታ ህዝብን ጠይቋል። ነገር ግን ህዝብን ከመጠየቃችሁ በፊት ራሱ ታደሰ ወረደ መስራት ያለበት ስራ አልነበረም ወይ? ህዝቡ በረሃብ እየተጎዳ መሆኑን ረሃብ እንደሚከሰት አስቀድሞ ማሰብ የለበትም ወይ? እነ ደብረጽዮን እነ ሞንጆሪኖ እንደ አማኑኤል ሌሎች ትግራይ ፖለቲካን እየዘወሩ ያሉ ፖለቲከኞች ይህንን አስቀድሞ ማሰብ የለባቸውም ወይ? ፌደራል መንግስት የተፈናቀሉ ሰዎች ወደ ቀያቸው ይመለሱ ብሎ ጥያቄ ሲያቀርብ አይመለስም እኛ ማናስተዳድር ከሆነ ህዝቡ ወደ ቦታ አይመለስም ያሉት እነ ደብረጽዮን አይደለም ወይ? ይሄ ረሃብ እነሱ ዘርቶ አንከባክበው ያሳደጉትና እያጨዱ ያሉት አይደለም ወይ? እያጨዱ ያሉት ህዝቡ መሆኑ ያሳዝናል። እያጨደ ያለው ህዝብ መሆኑ እጅግ በጣም ልብ ይሰብራል፣ ልብ ይነካል፣ ሞራል የሚነካ ነው። ነገር ግን ለዚህ ረሃብ መንስኤው የህወሓት ጦርነት አይደለም ወይ? እሺ ጦርነቱም እንደሆነ ይታወቃል። አለፈ እሱም ከሰላም ስምምነት ከተፈረመ በኋላ የተፈናቀሉ ሰዎች ወደ ቦታቸው ይመለሱ ሲባል በምን ምክንያት ነው? ማን ይጎዳል ብሎ ነው ህዝቡ ወደ ቀያቸው አይመለስም ብሎ አንድ ድንኳን ውስጥ አንድ ሰፈር ውስጥ አስፍሯቸው ያለ ምግብ አስቀምጧቸው ህዝቡ ራቡ ብሎ ለኛ ለህዝቡ መናገር ለምን አስፈልጋል? መጀመሪያ እናንተ ራሳቸው አደብ ገዝታችሁ ትክክለኛ ሰላማዊ ፖለቲካ ሰርታችሁ ህዝብን ነፃ አድርጉት። ህዝብ ተፈናቅሎ በተፈናቀለበትና በሰፈረበት ቦታ ሊረዳ አይገባም። ዛሬ የረዳ ሰው ነገ ላይችል ይችላል። የተሟላ ነገር ላይኖር ይችላል። ነገር ግን ትክክለኛው ነገር እንዲኖር ህዝቡ ሰርቶ መብላት እንዲችል ህዝቡ ነግዶ ስራ ሰርቶ ለፍቶ ጥሮ ግሮ ራሱ ላቡን እንዲበላ እናንተ ህዝብን ነፃ አውጡት። ከማ ከራሳቸው ከህወሓት ጫና ከማይፈልግ ሰላማዊ ካልሆነ ጫና ነፃ አውጡት ህዝብን ማለት ነው። ያንን ካረጋችሁ ህዝቡ የሚለምን አይደለም፣ እርዳታ የሚገባው ህዝብ አይደለም፣ ሰርቶ መብላት የሚችል ህዝብ ነው። ስለሆነም ማንም ማመስገን ሳይጠበቅበት ሰላማዊ ፖለቲካ ብቻ ለመስራት ቃል ገብቶ የተፈናቀሉ ሰዎችን ወደ ቦታቸው የሚመለስበት ሂደት ብቻ ማመቻቸት ነው የሚያስፈልገው ለማለት ፈልጌ ነው። እንዳይደገም ነው ይህንን የምነግረው። ለዚህ ተጠያቂው ህወሓት ነው። ለዚህ ተጠያቂው ደብረጽዮንና ታደሰ ወረደ ናቸው። ስራቸው በአግባቡ አልሰሩም። ሌሎቹ የትግራይ ፖለቲካን የሚዘውሩ ኃይላትም ከዚህ የተለየ ትርጉም የተለየ ተጽዕኖ የሌላቸው ሰዎች ስለሆኑ ተጠያቂ ሊሆኑ ይገባል። የትግራይ ህዝብ